በላው በራሴ ጥፋት የራብ ጥጋየውት። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም። የመዳም ቅመሞች በተለይ ለምትፈሩ ነው ይሄ መልእክቴ፣ ለምትፈሯቸው ነው። እንዴት ብትሉ እኔ ትናንትና ያጋጠመኝ ነገር መቼም አይረሳኝም፣ በራሴ ጥፋት ማለት። ምክንያቱም ቀኑን ሙሉ በራብ ዋልኩኝ። ትንሽዬ በጣጣ በልቼ ማለት። ለምን እንደዛ እንደሆነ ታውቃላችሁ? ፍርሃት ስላለ ነው ማለት። እንነሳ እንሂድ ሲሏችሁ እሺ ብላችሁ እሺ ብለን ስለምንሄድ አይቆ ይሄንን አላደረኩም ይሄ ያስፈልገኛል ማለት መቻል አለብን። እኔ ትናንትና ያረኩት ነገር እኔ ግን የዛ የምንሄድ አልመሰለኝም ነበር፣ እናቷ ቤት የምንሄድ መስሎኝ ነበርና እና ያልነው ደግሞ ጨዋታ ቦታ ነው። ቀኑን ሙሉ በስመ አብ አመመኝ አይገልጸውም። ራቡ ራብ ነው እንደሚያመኝ እርግጠኛ፣ ምክንያቱም ካልበራችሁ ራስ ምታት እንደሚያም ታውቃላችሁ። እና አትፍሩ። ቁርሳችሁን፣ ምሳችሁን፣ ራታችሁ ሲደርስ ምሳዬ ልብላ፣ ራቴ ልብላ፣ ቁርሴ ልብላ ማለት አለባችሁ። እኔ ዝም ብዬ ሄጄ ያለ መናገሬ እንግዲህ አሁን በዛ ምክንያት ጨጓራ ቢያመኝ ደም ማነስ አለ፣ ስንት በሽታ ይመጣል በራብ ምክንያት። ሳበሉ የምትሰሩ ልጆች አላችሁ እና እኔም መክራችሁ ሳበሉ በፍጹም እንዳሰሩ አስለምዷቸው። መዳም እኔ ቁርሴን አልበላውም ልበላ ነው፣ የቁርስ ሰዓቴ ነው ብላችሁ አስለምዱ። ምክንያቱም ምንም አይመጣም። ከሀገራችሁ የመጣችሁት ምንድን ነው? አንደኛ ለበሽተኛ ለመሆን ሳይሆን ብር ለማግኘት አይደለ? ስለዚህ እሱ ያመጣቻችሁ ምግቦቹን ችላ ደሞዝ ከፍላ ጉልበታችሁን ለመጠቀም ነው የመጣችሁት። እስከዛ እንደዚህ እስከሆነ ድረስ ደግሞ ፍርሃትን አስወግዱ። በቃ ቁርሴን ልበላ ነው፣ ቁርሴን ልበላ ነው። የመኝታ ሰዓት ሲደርስ የመኝታ ሰዓት ቁርሳችሁን መብላት አለባችሁ። ስለዚህ ራሳችሁን ጠብቁ። በተለይ አዲስ የሚመጡ ልጆች ትፈራላችሁ። በብዛት የሚፈራ ሰው ነው የሚመጣው። ኢትዮጵያውያኖች በብዛት እንፈራለን። ለምን እንደሆነ አላውቅም። ምንም የሚያስፈራ ነገር የለም። ሰው ናቸው ማለት መናገር መቻል አለባችሁ። ቁርስ ቋንቋን ባትበሉ ርቦኛል ማለት በምልክት ቋንቋ። ስለዚህ እንሂድ ሲሏችሁ ቁርሳችሁን ካልበላችሁ ቁርሳችን አልበላንም፣ ምሳ ላይ ከሆነ ምሳ ካልበላችሁ ምሳ አልበላንም ማለት መቻል አለባችሁ። ይህንን ላስተላልፍ ነው እና ራሳችሁን ጠብቁ። በተረፈ ጥንቃቄ አድርጉ። ስትሰሩ እንዳልኳችሁ መብላት ያስፈልጋችኋል። ፍርሃትን አስወግዱ። እኔ ያጋጠመኝ ያ ነው። እንግዲህ ለራሴ ቃል ገብቻለሁ ሁለተኛ እንደዛ ላለማድረግ። ምክንያቱም ብታመም ያንን ፍራቻዬን አሁን በዛ ምክንያት ብታመም ፍራቻዬን መጥቶ አያስታምመኝም። አንድ ነገር ብሆን ራሴን ነው የምወቅሰው። ስለዚህ ራሳችሁን ከመውቀሳችሁ በፊት ካሁኑ መጠንቀቅ አለባችሁ። መብላት አለባችሁ። ውላችን እንግዲህ እነሱ ቁርሳቸውን በልተው ነው የሄዱት። ምሳ የገዙት በጣጣ ነው። አስቡት፣ በጣጣ ነው የበላሁት እና በጣም አሞኝ ነበር። እቤትም ስትገቡ ምን አሞኛል ስትሏቸው አይሰሙም። ነግሬያቸው ነበረ፣ ግን እነሱ ስራቸውን ነው የሚያስቡት። እና ራሳችሁን ጠብቁ። እነሱ ከታመማቸው አንድ ቀን ሁለት ቀን ሊያስተማሙችሁ ይችላሉ። ከዛን በኋላ ግን ይሰለቻሉ፣ እናም ላያስተኛችሁም ይችላሉ። ራሳችሁን ጠብቁ ለማለት ነው። በርቱ፣ ጠንክሩ። ገንዘባችሁን አልባሌ ቦታ አታርጉ። 1 ደቂቃ በእናንተ ትስትፋስ ይጠቅማችኋል እና ራሳችሁን ጠብቁ። እናንተ ቆማችሁ ስትሄዱ ነው ገንዘቡ የሚመጣው፣ ቤተሰብን መርዳት የምትችሉት። ስለዚህ አትጨነቁ። የሚያሳስቡን ነገር ወደ ጎን እየተዋችሁ ስራችሁ ላይ ፎከስ አድርጉ። ራሳችሁን ጠብቁ። ደሞዛችሁን በየጊዜ ተቀበሉ። አልሰጥም ካላችሁ ቢሮ መደወል ትችላላችሁ እና 2 ወር 3 ወር ሲሆን ዝም አትበሉ፣ ጠይቁ፣ አትፍሩ። ምክንያቱም ደሞዝሽ ነው። እሷ ደሞዝ አሳልፋ ማለት ከወድ ኋላ አርጊና ስጪኝ ብትያት እንደማሰጥሽ ሁሉ አንቺም ለመቀበል 1 ቀን 2 ቀን ከሰጠሻ በኋላ በቃ መጠየቅ ነው። አትፍሩ እና
ወዳችኋለሁ። ቻው፣ ደህና ዋሉልኝ።